የሩሲያ ዩክሬን ጦርነት መጋቢት 2022 እንደ አውሮፓውያን አቆጣጠር ሲጀመር ፈጥኖ ወደ ጥቁር ባህር በመዛመቱ የዓለምን የምግብ አቅርቦትና የአንዳንድ ሀገራትን ደግሞ የምግብ ዋስትና ትልቅ ጥያቄ ውስጥ ከቶታል። የምድራችን መከራዎች እየቀነሱ ይመጣሉ ቢባልም ከቀን ወደ ቀን እየባሰባቸው ቀጥለዋል። ሀገራት በውስጣዊ ጸጋዎቻቸውና ምርቶቻቸው የሚብቃቁ ባለመሆናቸው አንዱ ካንዱ የጎደለውን በማሟላት ይኖራሉ። በዚህም ምክንያት የቦታዎች መገኛ የቱንም ያህል የተራራቀ ቢሆንም አንዱ ጋር የሚሆነው ማናቸውም ድርጊት ሌላኛውን ሀገር ለመጥቀም አሊያም ለመጉዳት የሚፈጅበት የጊዜ ቆይታ በንግርቱ ፍጥነትና መዘግየት ላይ የሚወሰን ይሆናል። የአሜሪካ ኒውዮርክ ገበያ ብዙ ሺህ ማይሎችን ተሻግሮ የጆሃንስበርግን አሊያም የሳኦ ፖሎ ገበያ ላይ ቀጥተኛ ተጽዕኖን ያሳርፋል። የዱባይ የወርቅ ገበያ በአፍሪካ ያሉ የማዕድን ማውጫ ስፍራዎችን ስራዎቻቸው ላይ መስተጓጎልን ያስከትላል። ይህንን ተከትሎ የዶላር ግብይትን የሚያውክ ሲሆን ዶላር ደግሞ የመላው ዓለምን ውሎ በመነቅነቅ ከፍተኛ ትስስር የፈጠረውን ገበያ መናጋት ያስከትልበታል። በኢራን አሜሪካ ጦርነት ምክንያት የተስተጓጎለው የሆርሙዝ የውሃ መስመር መላው ዓለምን ያስጨነቀ የኑሮ ውድነትን አስከትሏል። የሩሲያ ዩክሬን ጦርነት መጋቢት 2022 እንደ አውሮፓውያን አቆጣጠር ሲጀመር ፈጥኖ ወደ ጥቁር ባህር በመዛመቱ የዓለምን የምግብ አቅርቦትና የአንዳንድ ሀገራትን ደግሞ የምግብ ዋስትና ትልቅ ጥያቄ ውስጥ ከቶታል። ያኔ የተቸገሩና አሁንም ወደ ተረጋጋ አስተዳደር ያልተመለሱ ሀገራት ጥቂት አይደሉም። በሁለቱ ሀገራት መካከል በተለይ እንደ አውሮፓውያን አቆጣጠር በ2014 በዓመት 2 ጊዜ ግጭት ውስጥ ገብተው የነበረ ቢሆንም የ2022ቱን አይነት ቀውስ ሳያስከትሉ መረጋጋታቸው ይታወቃል። የአሁኑ ጦርነት ግን ሩሲያን በመከተል የዓለምን የስንዴ ምርትና ግብይትን የተቆጣጠሩት የአውሮፓ ህብረት፣ ካናዳ፣ አውስትራሊያና አሜሪካን ሳይቀሩ በጥቁር ባህር አካባቢ በተፈጠረው ግጭት ምክንያት ተቸግረው እንደነበር የሚታወስ ነው። ከፍተኛ የስንዴ ተጠቃሚ ሆነው ይህንን ወቅት በሰላም ያለፉት ቻይናና ህንድ ሲሆኑ የየሀገራቸውን ግዙፍ ምርት ለሀገር ውስጥ ፍጆታ ማዋላቸውን ተከትሎ ከችግሩ የተጠበቁ ሆነዋል። ሌላው ዓለም ግን በቀጥታም ይሁን በተዘዋዋሪ የችግሩ ተጠቂ ሆኗል። አሁንም በድጋሚ በሩሲያና ዩክሬን ስንዴ ላይ የተደገፉ ሀገራት ችግር ውስጥ ገብተዋል። የሁለቱም ሀገራት የስንዴ ሰብል የመሰብሰቢያ ጊዜው የተቃረበ ቢሆንም በመካከላቸው ያለው ጦርነት ግን በከፍተኛ ሁኔታ እየተፋፋመ ይገኛል። በተለይ ሩሲያ ቀደም ሲል ከምታመርትበት የሀገሪቱ ክፍል በተጨማሪ በጦርነቱ በተቆጣጠረቻቸው መሬቶች ላይ ሰፊ የስንዴ ምርት በማምረት ወደ ዓለም ገበያ ለማሰራጨት በተዘጋጀችበት በዚህ ወቅት የዩክሬን ጥቃት በከፍተኛ መጠን እየተባባሰ መጥቷል። ይህ የጥቃት አድማስና መጠን መብዛት ደግሞ የምርት መሰብሰብ ስራውን የሚያስተጓጉለው መሆኑ ግልጽ ሆኖ የሚታይ ነው። ይህ ጉዳይ በበርካታ ሀገራት ላይ ስጋት በመደቀን በዚህ ወቅት ዩክሬን በሰነዘረችው ሌላ ጥቃት የሩሲያ የኃይል አቅርቦት ሥራ ወደ ኋላ መመለሱ ተገልጿል። ይህ ሌላኛው የሥራ ማስተጓጓያ መንስኤ በቀጣዩ የሩሲያ ምርት አሰባሰብ ላይ ከፍተኛ ጫና በመፍጠር የሩሲያ የስንዴ ደንበኞች ላይ ቅሬታ እንደሚፈጥር ተጠብቋል። በጥቃቱ ምክንያት የነዳጅ እጥረት መከሰቱን ፕሬዝዳንት ቭላዲሚር ፑቲን ከፍተኛ ካቢኔዎቻቸውን በመሰብሰብ ያሳወቁ ሲሆን መንግስት፣ ተቋማትና ግለሰቦች የዚህ አይነት ችግር ሲፈጠር የሚያደርጉት የቁጠባ አጠቃቀምን ተግባራዊ እንዲያደርጉም አሳስበዋል። የሩሲያ ኃይል አድፍጦ የመጣውን የዩክሬንን ጥቃት መመከት ባለመቻሉ የተቆጡት ፕሬዝዳንት ቭላዲሚር ፑቲን ጥቃቱን በንጹሃን ላይ የተቃጣ የሽብርተኝነት ድርጊት ሲሉ ገልጸውታል። ጥቃቱን ተከትሎ የደረሰውን ጉዳት ቀጣይነት ለመግታት እንዲሰራ ያሳሰቡት ፕሬዝዳንቱ ቃላቸውና ስራቸው አልገጣጠም ብሏቸዋል። በደረሰው የዩክሬን ጥቃት ምክንያት የተፈጠረው የነዳጅ ችግር
ሌሎች ችግሮችንም እየወለደ እስካሁን የቆየ ሲሆን እስከ ምርት ስብሰባው ጊዜ ሊዘልቅ እንደሚችልም ተተንብዮአል። በተለይ ከዋና ከተማዋ ሞስኮ 450 ኪሎ ሜትር ርቀት ላይ የሚገኙት የሩሲያ ከፍተኛ ነዳጅ አምራች ተቋማት ኖርሲና ፔትሮል የተባሉት ሁለት ተቋማት በዩክሬን ድሮን ጥቃት ማስተናገዳቸው ችግሩን የበለጠ ማባባሱ ተገልጿል። ዩክሬን በበኩሏ ኦረንበርግ የተሰኘው የሩሲያ የተፈጥሮ ጋዝ አምራች ኩባንያ ላይ ከባድ ጉዳት ማድረሷን በመግለጽ ይህ ሁኔታ ሩሲያን በከፍተኛ መጠን በመቅጣት ያስተምራታል ሲሉ ተናግረዋል። ኦረንበርግ የተፈጥሮ ጋዝ ማምረቻ ኩባንያ በሩሲያና ካዛኪስታን ድንበር መካከል ሲሆን ከ1200 ኪሎ ሜትር በላይ ከግንባር የራቀ ነበር። ይሁንና ዩክሬን ይህንን ቦታ የሩሲያን የአየር ጥበቃ በማለፍ ጥቃት አድርሳለች። በዓመት 45 ቢሊዮን ኪዩቢክ ሜትር የተፈጥሮ ጋዝ የማምረት አቅም ያለው ይህ ቦታ መጎዳቱ በርካታ ነገራቸውን ሩሲያ ላይ ላደረጉና ለራሷ ለሩሲያ የሚያደርሰው አደጋ ከፍተኛ መሆኑ የሚታወቅ ነው። የዩክሬኑ ፕሬዝደንት ቮሎዶሚር ዜሌንስኪ የሩሲያን ኃይል ሊቀንስና ይህንን ጦርነት ሊያስቆም የሚችል ማንኛውንም ተግባር እንተገብራለን ያሉ ሲሆን ከጦርነት ግንባር ከ300 እስከ 700 ኪሎ ሜትር የሚርቁ ረጅም ርቀት ተተኳሽ ድሮኖችን መጠቀማችንን እንቀጥላለን ብለዋል። የሩሲያን የስንዴ ምርት የለመዱ ሀገራት ከጦርነቱ ጅማሮ ወዲህም ቢሆን አብዛኞቹ የገበያ አቅጣጫቸውን አልቀየሩም። ከአካባቢው የሚመጣው የስንዴ ገበያ አቅርቦት አስተማማኝነትን የሰጉ ሀገራት ሁለት አማራጮችን ወስደዋል። አንደኛው የገበያ አቅጣጫ መቀየር ሲሆን ይህ ውሳኔ ለሌሎች አዲስ የስንዴ አምራች ሀገራት አዲስ ዕድልን ፈጥሯል። በሌላ በኩል ዘለቄታዊ መፍትሄ ለመስጠት ሀገራቸው የስንዴ ምርት የጀመሩና የዜጎቻቸውን ፍጆታ መሸፈን የቻሉ ሀገራት እንዲፈጠሩ አድርጓል። ታንዛኒያ፣ ኢትዮጵያና ሳውዲ አረቢያ ይህን አዲስ አብዮት የጀመሩና ከፍተኛ ውጤት ያስመዘገቡ ተብለው በዓለም የምግብ ድርጅትና በወርልድ ፖፑሌሽን ሪቪው ስር ተመዝግበዋል። እነዚህ ከላይ የተጠቀሱትን ሁለት መንገዶች ያልተጠቀሙ ሀገራት ዩክሬን የሩሲያን፣ ሩሲያ ደግሞ የዩክሬንን መሰረተ ልማቶች በመቱ ቁጥር የልብ ምታቸው አብሮ ይመታል። በዚህ ረገድ ከፍተኛ ችግር ውስጥ የገቡ ሀገራት ተብለው የተለዩት ግብጽ፣ ቱርኪዬ፣ ፓኪስታን፣ ኢንዶኔዥያና ሌሎች የኤዥያ አህጉር ሀገራት ሲሆኑ ኬንያና ውስን ከሰሃራ በታች ያሉ ሀገራት፣ የመካከለኛው ምስራቅና የሰሜን አፍሪካ ሀገራት ከሩሲያ ዩክሬን ጦርነት ጋር አብረው እየታመሙ ይገኛሉ። ሰሞነኛው የዩክሬን ጥቃት በእነዚህ ሀገራት ያለውን የምግብ ገበያ ሁኔታን አዛብቶታል። በተለይ በዚህ ጉዳይ ላይ የሩሲያ የግብርና ባለስልጣናት የሩሲያ ስንዴ ምርት ከማሳ የመነሳቱ ሰዓት ቢደርስም በርካታ ተግዳሮቶች ተደቅነውብናል የሚል ሐሳብ መስጠታቸው ለሩሲያ ደንበኞች ተጨማሪ ድንጋጤን ፈጥሯል። በረጅሙ ጦርነት ተዳክማ የታየችው ዩክሬን አዲስ የጥቃት ጉልበት አግኝታ በሩሲያ ላይ የከፈተችው ዘመቻ ከአጸፋ የገዘፈ ሆኗል። በእርግጥ ሩሲያም እየወሰደች ያለችው ጥፋት ቀላል የሚባል ባይሆንም አሁን ያስተናገደቻቸው የመሰረተ ልማት ውድመቶች ግን ከባድ ኪሳራን አድርሰውባታል። ከዚህ በተጨማሪ ወቅቱ የገበያ በሆነበት ጊዜ መሆኑ የጦርነት አስከፊነትን ቁልጭ አድርጎ የሚያመላክት ሆኗል። ግዙፎቹ የኃይል አምራቾችና አቅራቢ ተቋማት መመታታቸውን ተከትሎ በመላው ሩሲያ የነዳጅ ሽያጭ አሰራር ላይ አዲስ ስርዓት ተዘርግቷል። ችግሩ እስከሚስተካከል የሽያጩ ሁኔታ በአስፈላጊነትና በውስን ፍላጎት ላይ የተገደበ እንዲሆን አድርጎታል። የጦርነቱ ውድመት በሩሲያ የምግብ፣ የመድኃኒት፣ የግንባታ ግብዓቶችና ሌሎች አቅርቦቶች ላይ እጥረትን አስከትሏል። የሄልሲንኪ ዩኒቨርሲቲ የምጣኔ ሀብት ምሁራን በሩሲያ ላይ ስለደረሰው ችግር አጭር ዳሰሳ የሰሩ ሲሆን አሁን በውስን ደረጃ የጀመረው እጥረት በቀጣይ የሀገሪቱን ሁነኛ የምጣኔ ሀብት ዘርፎች እንደሚጎዳ ተንብየዋል። ዩክሬን በቅርቧ የሚገኙ የነዳጅ ማስተላለፊያ መስመሮችን በመተው የርቀቶቹን ማጥቃቷን ሌላ የሚጠቁመን ነገር አለ። እነዚህ መሰረተ ልማቶች አሁን ላይ ጉዳት ቢደርስባቸው ለመጠገን ቀላል የሚሆን ሲሆን በቀጣይ የአየር ጠባይ ግን አደገኛ ሊሆን እንደሚችል ይታወቃል። ይህም ሩሲያ በአስቸጋሪ ጊዜ ሌላ አደገኛ ጥቃት ሊደርስባት እንደሚችል ተገማሽ ነው። የሩሲያ ዩክሬን ጦርነት የኃይል ሚዛኑ አንዴ ወደ ሩሲያ ሲያደላ፣ በሌላ ጊዜ ደግሞ በአውሮፓና በሌሎች ርብርብ ወደ ዩክሬን እያጋደለ ማብቂያው ረዝሟል። አሁን የደረሰው ጥቃት ግን የሩሲያን ስራ ያበዛው ሲሆን የንግድ አጋሮቿንም ከባድ የማሰላሰል ስራ ውስጥ ከቷቸዋል። ፋኦ፣ የተባበሩት መንግስታት ድርጅትና አልጀዚራ የዘገባው ምንጮች ናቸው።